አባትና እናት ከትልቁ ልጃቸው ይልቅ ለትንሹ ልጃቸው ይበልጥ ይጠነቀቃሉ። ለምን? ክፉና በጎ አይለይም በዱር በገደል ይወድቃል ብለው። እግዚአብሔር ከትልልቆቹ ይልቅ ለኛ ያዝናል። ለምን? መኖሪያችን የማናውቅ የሚጠቅመንን የማናውቅ ሁልጊዜ የሚጎዳንን እየመረጥን የምንኖር ሞኞች ስለሆነ ልብ ለሌለው ሕፃን እንደሚታዘንለት እግዚአብሔር በዚያ መጠን ልብ እንደሌለን ያውቃልና ያዝንልን። እና ለዚያ እኮ ነው ታውቃላችሁ አይደለም? ሁልጊዜ ስንጸልይ ምናችን ሆይ እያልን ነው የምንጸልየው። እግዚአብሔር አባታችን ሆይ እያልን ነው የምንጸልየው። ለምን ይመስላችኋል? ምን ጊዜም በእግዚአብሔር ፊት ምን ሆነን ነው የምንታየው? ልጅ ሆነን ነው የምንታየው። ማንም በሳል የለም። አሁን እኛ በስለት የበሰልን መስሎን እናቴ ማንም ብስል የለም። በእግዚአብሔር ፊት ማንም ልጅ ነው። የሚያዝንልንም ለዚያ ነው። እውነቴን ነው የምነግራችሁ።